ያጀማ አካውንታችን ጥሩ ሁኔታ ላይ አይደለም። አደጋ አጋጥሞታል መሰለኝ። ትንሽ ስራ ሰርቷል መሰለኝ። ቪዲዮዎቹ ሰው ጋር መድረስ አልቻሉም። እስቲ ገብታችሁ ዋጋውን ስጡት። በደንብ ኮፒ ሊንክ፣ ሼር፣ ሪፖስት የምትችሉት ነገር አድርጉ። እንግዲህ ኮሜንት ላይ ደግሞ ገብታችሁ ፍትህ ለአክሱም ሙስሊም እያላችሁ ኮሜንት ላይ ጻፉ። አደራችሁን ላላ ስለወዳችኋለሁ አግዙን። እንግዲህ ያጀማ ስለ አክሱም ሙስሊሞች አዳዲስ መረጃ እንንገራችሁ። አሁንም ስለ አክሱም ሙስሊሞች ቪዲዮ ሲመጣላችሁ ወላሂ ብዬ ነው የምነግራችሁ፣ ስክሮል ማድረግ የለባችሁ። ሼር፣ ሪፖስት፣ ኮፒ የምትችሉት ነገር አድርጉ። ኮሜንትም ላይ ፍትህ ለአክሱም ሙስሊም እያላችሁ ኮሜንት ላይ ጻፉ። የሁላችሁ የአክሱም ሙስሊሞች አሁንም በየቤቱ እየተለቀሙ ትላንትና ከ10 በላይ ነበር፣ ዛሬ ደግሞ ከ15 በላይ የሚሆኑ የአክሱም ሙስሊሞች መታሰራቸው እየተነገረ ይገኛል። የአክሱም ሙስሊሞች በጣም ጫና እየተደረገባቸውና በአሁኑ ሰዓት ሃይማኖታችሁ ቀይሩ ከማለት እንደማይተናነስ እየተነገረ ይገኛል። በአክሱም ጉዳይ ላይ የሚሰሩ ቪዲዮዎች በጣም እየቀዘቀዙ ይገኛሉ። እንዴት ነው በአክሱም ሙስሊሞች ጉዳይ ላይ ተስፋ ልንቆርጥ የምንችለው? አጀንዳ መቀየር የለባችሁ። እጃችሁ ላይ ባለው ስልክ ብቻ ለአክሱም ሙስሊሞች ድምፅ ልትሆኑ ይገባል። እኛ ለእያንዳንዳችን የምንሰራቸው ቪዲዮዎች ለአክሱም ሙስሊሞች በጣም ጠቃሚዎች ናቸው። አሁንም በደንብ ሼር፣ ኮፒ ሊንክ አድርጉት። ፍትህ ለአክሱም ሙስሊም። ቪዲዮን ከመጀመራችሁ በፊት ጀግና እያላችሁ ኮሜንት ላይ ጻፉ። በዛውም በደንብ ሼር፣ ኮፒ ሊንክ አድርጉት። የአዲስ አበባ ዩኒቨርሲቲ ሴት ሙስሊም ተማሪዎች ጊዜያዊ ቢሆን ኒቃብ እንዲለብሱ ተፈቅዶላቸዋል። አክሱም ላይ የተፈጠረው ነገር መቼም ቢሆን አዲስ አበባ ላይ አይደገምም። እንግዲህ የአዲስ አበባ ዩኒቨርሲቲ ሴት ሙስሊም ተማሪዎች ለረጅም ጊዜ ኒቃብ እንዳይለብሱ ተከልክለው ነበረ። ትናንትና መብታችን ካልተከበረልን ብለው ወንዶቹም ሴቶቹም ከጠዋት ጀምሮ ማታ እስከ 4 ሰዓት ድረስ ፕሬዝዳንቱ ቢሮ ነበሩ። ስለዚህ ሲለመኑ አልገባም ብሎ በመጨረሻ ኡስታዞች መጥተው ለምኗቸው ነገ እንነጋገርበታለን ብለው ወደ ዶርማቸው በትነዋቸው ነበር። እንግዲህም ዛሬ ጠዋት በጊዜያዊነት እንዲፈቀድላቸው ተነግሯል። በጊዜያዊነት ሳይሆን ሙሉ ለሙሉ ሊፈቀድላቸው ይገባል። ኒቃባቸውንም ይለብሳሉ፣ ትምህርታቸውንም ይማራሉ። በደንብ ሼር፣ ኮፒ ሊንክ አድርጉት። እስከ መጨረሻው ድረስ ድምፅ እንሆናቸዋለን። ሰበር ዜና ልነግራችሁ ነው። እዚህ ጋር ያሉ ተማሪዎች ተመልከቷቸው። የኛ እህቶችና የኛ ልጆች ናቸው። የአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች ናቸው። በኒቃባቸው ምክንያት ወደ ትምህርት ቤት መግባት ያልቻሉ ሴት ሙስሊም ተማሪዎች ናቸው። በዚህ ሰዓት ከነሱ ጎን ልንቆም ይገባል። ቪዲዮን በደንብ ሼር፣ ኮፒ ሊንክ አድርጉት። በአሁኑ ሰዓት የፕሬዝዳንቱ ቢሮ አካባቢ ጥያቄያቸውን በሰላማዊ መንገድ እየጠየቁ ይገኛሉ። ትምህርታችን መማር አልቻልም በኒቃባችን ምክንያት ብለው ጥያቄያቸውን እየጠየቁ ይገኛሉ። በአሁኑ ሰዓት ከአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች ከነሱ ጎን ልንቆም ይገባል። ጥያቄያቸው ሊመለስላቸው ይገባል። በደንብ ሼር፣ ኮፒ ሊንክ እያደረግን አዳዲስ መረጃ ሲኖር እንነግራችኋለን። እኛ ሙስሊሞች አንዳንዶቻችን ምን አክል ቀሽም እንደሆንን ልንገራችሁ። አንድ መሆን ባለብን ሰዓት ላይ አንድ መሆን አንችልም። እስቲ ቪዲዮን አታሳልፉት፣ እስከ መጨረሻ ድረስ አድምጡኝ። ቪዲዮን ሀሳቡን ከወደዳችሁ ነው በደንብ አድርጋችሁ ሼር አድርጉት። የውላችሁ ለፖለቲካ እንመቻለን። የሆነ ጠላት ወይም ደግሞ የሆነ ሰንባዲ ሰው መቶ አጀንዳ ሲሰጣቸው አጀንዳ ትቀበላላችሁ። እርስ በራሳችን ሊያጣላን ፈልጎ ማለት። በአሁኑ ሰዓት ስንት አይነት ችግር ነው ያለብን። የአክሱም ወንድምና እህቶቻችን አሉ። እህቶቻችን ትምህርት እየተማሩ አይደለም። በምን? በሂጃብና በኒቃብ ምክንያት እኛን መከፋፈል ነው የሚፈልጉት። በዚህ ሰዓት እኛን የሚያዋጣን አንድ ሆኖ መጓዝ ነው። አድምጡኝ። እውነት እናንተ ለእስልምና የምሰሩ ከሆነ የምሰራው ቪዲዮ ለእስልምና ይጠቅማል አይጠቅምም? ላይቭ ላይ ገብቼ የምቀበጣጥረው ነገር ለእስልምና ይጠቅማል አይጠቅምም? በዚህ ሰዓት ከፋፍለውን መብታችንን እንዳንጠይቀው የሚያደርጉን በተለይ ትልልቅ ምላችሁ ትልልቅ ብለን የምንጠብቃችሁ ኢልማላችሁ የምንላችሁ ሰዎች ወርዳችሁብን ነው የምናገኛችሁ። ለምን? የውስጥ ችግር ካለብን ውስጥ ላይ እንነጋገር፣ እንፋጭ። እንዴ ለዘመናት ያልተፈታልን ችግር አለ። ኧረ እባካችሁ አንዳንዶቻችሁ አስቡ። በዚህ ጉዳይ ላይ ላይቭ ገብተን ብናወራበት እኔ ስሜቴ ነው። እስቲ ስለዚህ ጉዳይ ምን ትላላችሁ? ሐሳቦቻችሁን ኮሜንት ላይ እፈልጋለሁ። በደንብ ሼር፣ ኮፒ ሊንክ እያደረጋችሁ እስቲ አድርሱ። ስሜት ነው፣ የውስጤ ስሜት ነው። በቃ በዚህ ሰዓት አንድ መሆን ነው የሚያዋጣን። ስለ ኢምራን ማታርለ እንደ የገባኝ ኢምራንን ከማን ጋር አነጻጸርኩት መሰላችሁ? ከሰሜን ኮሪያው መሪ ጋር። አሁን ለምሳሌ የሰሜን ኮሪያው መሪ ሁሉም መጫወቻ አለው፣ ግን ከሱ ጋር ማንም መጫወት አይፈልግም። ኢምራንም ሁሉም መጫወቻ አለው፣ ከሱ ጋር ማንም መጫወት አይፈልግም ማለት ነው። ስለዚህ ኢምራን ምን አክል አደገኛ ሰው እንደሆነ ማታ ነው የታዘብኩት። በነገራችን ላይ የኢምራን አካውንት 1 ሚሊዮን ማስገባት እንዳለብን ታውቃላችሁ።
በዚህ የምትስማሙ ከሆነ በደንብ ሼር ኮፒ ሊንክ አድርጉት። በነገራችን ላይ እሱ ማታ በጣም አኩርተናል። ይመች። በደንብ ሼር ኮፒ ሊንክ አድርጉት። ቲክቶክ ላይ ይሄ ሁላ ፋራና ይሄ ሁላ በግ እንዳለ አላቅም ነበር። አንዳንዶቹ እንኳን እውቀት ያላቸው ነበር የሚመስለኝ። መንጋ ብቻ አልተገለጠም። አዎ አልተገለጠም። በስል ምን ታመጣለህ? አይሸናም፣ አይበላም፣ አይጠጣም፣ አይወልድም፣ አይወለድም። አምሳያ የለውም አላህ። እንዴ ምን ሆነሃል? ምን ታመጣለህ? እስቲ አላሁ አክበር እያላችሁ ኮሜንት ላይ ጻፉ። ደግሞ ሼር እያደረጋችሁ አድርሱላቸው። አንተ ከአንድ ንፍጥ ተፈጥረ ከሀያሉ ከጌታ ጋር ጫማ መለካካት ትፈልጋለህ? ማወቅ ያለብን ነገር እንድናቅ ተደርገናል። ማወቅ የሌለብን ነገር ደግሞ አናቅም። በቃ ምክንያቱም ከአቅማችን በላይ ነው። እሱ ሀያል ነው። አላህ ትልቅ ነው። አላሁ አክበር። ምን ታመጣለህ? በነገራችን ላይ በባለፈው ውይይት አይተናል እኮ ትዝብት። ውስጣችን ላይ እፎይ ሴጋ ለመወያየት አይደለም የመጣው። ውይይትህም ደግሞ አየ ነው የሆነ ጭብጥ የሌላቸው ወሬ ነበር ስታወራ ነበረው። የእሱ በጣም ጀግና ነው። አላህ ይጨምርለት። አንተ በዛ ክል አፍን ስታቀረሽ ሲያረጋጋህ የነበረው እሱ ነው። በቃ አንተ ጭብጥ የሌላቸው ወሬዎች ስታወራ እሱ አረጋግቶ በስነ ስርዓት ሲመልስልህ የነበረው እሱ ነበር። ግን አንተ ማስተማርን አይደለም የፈለከው። የሆኑ ሰንባዲ ሰዎች አሉ ተሳርበ ማስደሰት ነው የፈለከው። እንዴ ብዙ እኮ የክርስትና እምነት ተከታዮች እኮ እሱ ምን አይነት ሰው እንደሆነ እኮ ከቪዲዮ በኋላ ተናግረዋል። ከዛ በኋላ ደግሞ ወደ ቀጥተኛው መንገድ ደግሞ የመጡም ደግሞ አሉ። በቃ እሱ ጀግና ነበር። አላህ ይጨምርለት። ይሄ የምትጃጃሉ ሰዎች ግን ታሳዝኑኛላችሁ። ይሄ ቅሌትማ መዘገብ አለብን። ከአክሱም አዳዲስ መረጃዎችና በጣም የሚያስቁና የሚገርሙ መረጃዎች ይወጡ ይገኛሉ። ስለሱ ነገር ልንገራችሁ። በነገራችን ላይ በአክሱም ጉዳይ ላይ ቪዲዮ ሲሰራ ኮፒ አድርጉ፣ ሼር አድርጉ፣ ሪፖስት አድርጉ ማለት አይጠበቅብንም። ምክንያቱም እናንተ ማድረግ አለባችሁ በአክሱም ጉዳይ ላይ ቪዲዮ ሲሰራ ማለት ነው። አክሱም የትግራይ ቤተ ክህነት ወይም ደግሞ የአክሱም ቤተ ክህነት ተማሪዎች ጸጉራቸው ሸፍነው እንዳይገቡ ብለው ሃይስኩል የሚማሩና ኤሌመንተሪ የሚማሩ ተማሪዎችን አባቶችና ትልልቅ ባለስልጣኖች ይሄንን አድርገውታል። ስለዚህ ጸጉራችሁን እንዳሸፍኑ ብለው ከትምህርት ቤት አባረዋቸዋል። ይሄንን ቅሌት በደንብ አድርገን ነው የምንዘግበው። በደንብ አድርገን እናስተላልፍላችኋለን። በደንብ ሼር ኮፒ ሊንክ አድርጉት። አዳዲስ መረጃ ሲኖር